የብልት ሳይዝ ብለው የጠየቀ ሰው አለ። ብልቴ ትልቅ ሆነ ትንሽ ሆነ ምንድነው ችግሩ? ምንም ችግር የለውም። ነው ማተር ነው፣ ምንም ፋክተር አይደለም። የወንድ ልጅ ብልት ሴትን ለማርካት መጠኑ ሳይሆን እንዴት ሴክስ ማድረግ እንዳለበት ማወቅ ነው። የቱ ጋ ሲነካት የእሷ ስሜት ወይም ያቺ ብይ የምትባለው ነገር ያለችው የቱ ጋ እንደሆነች በጣም ጠንቅቆ መረዳት ነው እንጂ ሚስቱን ልቅም ሆኖ አሳመምከኝ ነው የምትለው። ጎዳሃኝ፣ በእናትህ እንትን ትልቅ ነው በጣም ነው የምትጎዳኝ። ትንሽም ሲሆን አልረካሁም የሚሉት ሰውየው ሴክስ ማድረግ አልቻለም ነው እንጂ ብልቱ ማተለቅና ማነስ አይደለም። ከዛ ጋር አይገናኝም። ቢኮዝ ማለት ነው አስባችሁታል? ሴት ልጅ እኮ በእጃችሁ ጣቱላ ታረካላችሁ አንዳንዴ አይደል? ይሄንን በግልጽ ማወቅ አለባችሁ። የእናንተ ደግሞ ያላችሁ ብልት ከእንትናችሁ ጋር ከጣታችሁ አያንስም። ስለዚህ የቱ ጋር እንዳለ ስሜቷን መረዳት፣ ሚስትህን ማወቅ። ለዛ ነው ሴክስ በጥበብና በማስተዋል ነው ይባላል። ያንን ማወቅ ነው እንጂ ብዩ የቱ ጋር ነው ያለው፣ ያው የሚስትህን ፈልገህ ማወቅ አለብህ። ምክንያቱም የሴቶች ፊዚካል አፕሪያንሳቸው፣ ቁመታቸው፣ ውፍረታቸው በዛ ምክንያት የቱ ጋር እንዳለች ባልየው ነው